ሪኮንስትራክሽን ኤንድ ሞደርናይዜሽን የምንለው እንግዲህ ፎሎዊንግ ዚስ ታይም ኦርደርስ አን ኤክስፓንሽን ኦፍ ኤዱኬሽን ነው። ሶ ሪኮንስትራክሽን ኤንድ ሞደርናይዜሽን። ሶ ሪኮንስትራክት ስንል እንግዲህ ዜር ዋዝ ኤ ዎር ቶርን ስቴት ናት ኢትዮጵያ። 5 years በጣም ጦርነት የተደረገበት ነው። በጣም ያው ብዙ ጥፋቶች አሉ ወይም ደግሞ ውድመቶች ማለት ነው። እነሱን የመጠገን ነው። ግልጽ ነው አይደለም? ኢቨን ኢፍ ዜር ዋዝ አን ኢንፍራስትራክቸር ሮድ ወር ኮንስትራክትድ ባይ ኢታሊ አይደለም? ዚስ ዋን አቺቭመንት ኦፍ ዚ ፋሺስት ሩል። ኤኒዌይ ግን ብዙ የፈረሱ ነገሮች አሉ ማለት ነው። ተቋሞችን የመገንባት ነገር ነው። ሶ ቢልዲንግ ሪኮንስትራክትድ የማድረግ ነገር ነው። ሞደርናይዜሽን ኢንትሮዲዩሲንግ ኦፍ ሞደርን ቢሮክራሲ ነው ዋናው ነገር ማለት ነው። እዚህ ጋር 3 ኢምፖርታንት ፖይንቶች አሉ ማለት ነው። ዘ ኢምፐረር he formulated centralization of 3 most important aspects. Number 1 administration centralized starting from the grassroots ከታች እስከ ላይ ድረስ ንጉሱ what is the criteria? ከዚህ ቤት የነበረው በኢትዮጵያ ታሪክ እንደምናውቀው ዜሮ ሄሪቴሪ ሩለርስ በዛ ነበር የሚሾሙት አይደለም? የአባታቸው አስተዳዳሪ ሆነ የዛ ግዛት ወይም ደግሞ ክፍለ ሀገር እዛ አስተዳዳሪ ሆነ የቀጣ። በዚህ ጊዜ ግን ያ ነገር የቀረበት ነው ማለት ነው። there was to be what loyalty number 1 ነው ማለት ነው። ለንጉሱና ለስርዓቱ ታማኝ የሆነ ነው የሚሾመው ማለት ነው። even zero deposition from their hereditary rule. ኦኬ እንግዲህ የመጀመሪያው ይሄን ፌስ ያደረገው the province of ወሎ ነው ማለት ነው። beginning from the defeat of ልጅ ኢያሱ አይደል? ከዛ በኋላ የሸዋን notables were arranged in ደሴ to rule what? to rule ወሎ. then after that there was emperor which he was a prince, ልዑል አስፋው ወሰን. he became the ruler of whom? ወሎ. so this was the issue concerning ጎጃም ላይ ብንሄድ እንደዚህ ነው ማለት ነው። ራስ ኃይሉ he lose his a new person was assigned there. አዳዲሶች ናቸው የተሾሙት ማለት ነው። most of the time ማለት ነው። ጅማ አባ ጅፋር በአንድ ደብዳቤ ከስልጣን የተነሱበት ነው ማለት ነው። በኢምፐረር ኃይለ ሥላሴ ማለት ነው። without even ምክንያታቸውን እንኳን ግልጽ ባልተደረገበት ሁኔታ ማለት ነው። አዳዲስ ሰዎች የተሾሙበት ነው ማለት ነው። ሌላው እንግዲህ most of the time ትግራይና አንዳንድ ቦታ ላይ ብቻ ነው most of the time there was marriage alliance አለ በዛ አካባቢ ስናይ። so ምንድነው you have to know loyalty to the emperor number 1 ነው ማለት ነው። to be what? assigned as an administrator of a certain province or whatever so position ማለት ነው። this is the issue centralization of administration ብላችሁ ትሳላችሁ። number 2 አርሚ ነው። centralization of army የከሌ ሀገረ ግዛት ወይም የከሌ ጦር የሚባል ነገር የለም ማለት ነው። እሱ ሴንትራላይዝ ተደርጓል ማለት ነው። under 1 administration under the emperor centralized army established ተደረገ። ወደ ዘመናዊነትም የመጣ ነገር ነው። ቴሪቶሪያል አርሚ ትሬኒንግ ሴንተር ሀረር ላይ ተመስርቷል። ኢምፔሪያል ቦዲጋርድ ወለታ ሚሊተሪ አካዳሚ የተለያዩ ስታይል ተደርጓል በውጭ ሀገር ድጋፍ። ስለዚህ አርሚ ሴንትራላይዝድ የማድረግ ሪጅናል ሎርድስ ቢኬም ዋት ፓወርለስ ናቸው ማለት ነው። ስለዚህ እንደ ሲቪል ሰርቫንት አገልጋይ ተሿሚ ናቸው እንጂ የራሳቸው ጦር እንደዚህ ከዚህ በፊት የሚያንቀሳቅሱ ነገር የለም ማለት ነው። ዚስ ዋዝ ዘ ኢሹ ማለት ነው። ዋን ሎያሊቲ ሎያሊቲ ነው። ሁለተኛው ምንድነው? አርሚ ሴንትራላይዝ ተደርጓል ማለት ነው። ዚስ ዋዝ ዘ ፖይንት። ዘ አዘር ዋዝ ፊስካል ሴንትራላይዜሽን። ፊስካል ማለት ነው ሬቬኒው ማለት ነው። አብዛኛው ገቢ ወደ ማዕከላዊ መንግስት እንዲሆን ማለት ነው። ቦርደር ላይ መተማ ላይ ሞያሌ ዋቴቨር ሶ ኮሌክት የሚደረገው ኤቭሪቲንግ ዋዝ ወደ ማዕከላዊ መንግስት ፈሰስ የሚደረግበት ነው ማለት ነው። ዚስ ዋዝ ዘ ኢሹ ማለት ነው። እና በጣም ወሳኝ ናቸው። ዚስ ዌር ዩዝድ ሜካኒዝም ሃው ኢምፐረር ኃይለ ሥላሴ ስታብሊሽድ ማለት ነው ሞር ኦቶክራቲክ ሞናርኪያል ስቴት ማለት ነው። ዛት ላስትድ ፎር ኦቨር 14 years ነው እንደሚመሩት እና አቺቭመንቱ ከዚህ ጋር ተያይዞ ነው ማለት ነው። ኢንፍራስትራክቸር ዴቨሎፕመንት ኢንፍራስትራክቸር ዴቨሎፕመንት yes to some extent ማለት ነው ሰፖርት ኦፍ ዚ ዩናይትድ ስቴትስ ኤንድ ዩሮፒያን አለ ማለት ነው። ግሮዝ ኦፍ ቢሮክራሲ አሁን ያልኳችሁ ነው ማለት ነው። ሚኒስትር ካቢኔት ስታብሊሽ ተደርጓል ማለት ነው። ሌላው ደግሞ የጠቅላይ ግዛት የተባለ እነዛ አስተዳዳሪዎች አሳይን ተደርገዋል ማለት ነው። ዚስ ዋዝ ዘ ኢሹ ማለት ነው። ዘ ኬዝ ኦፍ ዚስ ክፍለ ሀገር የሚባል ነገር ስታብሊሽ ተደረገ ማለት ነው። ኢትዮጵያ ዊዝን 12 ፕሮቪንስ እንበለው ክፍለ ሀገር የሚባለው during the period under study however +1 አንድ ተጨመረ ማለት ነው። ኋላ ላይ ሀረር እና ባሌ አንድ ላይ ነበረ ነው። then ባሌ was split from ሀረርጌ then ኤርትራ is federated with ኢትዮጵያ
ከዛ በኋላ እንደገና ዩኒፋይድ ዊዝ ኢትዮጵያ ማለት ነው። ዜን አፍተር ዛት 14 ክፍለ ሀገር ሆነ ማለት ነው። ሶ አንደር ዚስ ዜሮ አውራጃስ፣ ወረዳስ፣ ኦኬ ሰብ ፕሮቪንስ ኤንድ ዲስትሪክቶች አሉ የሚለውን እንደርሳን እንድታደርጉ ነው። ያው ቢሮክራሲ የሚለው እሱ ነው። ስለ ኢኮኖሚክ ግሮዝ ይላል። ያ ኢትስ ቢኮዝ ዜር ኢዝ ኖ ኤኒ ሜካኒዝም ኦር ፖሊሲ ማለት ነው። ኦኬ try to implement during the period under study in order to enhance the livelihood of Ethiopians ማለት ነው። so this was the main problem of the system of administration ነው። የስርዓቱ ዋነኛ ችግር ይሄ ነው። ገዢው መደብ ከላይ ያለው እንዲያደግ ነው እንጂ ጭቁኑ ህብረተሰብ ወይም አርሶ አደሩ ታች ያለው ዝቅተኛው ህይወቱ ይቀየር የሚለው ብዙ የሚያሳስባቸው አይደለም ማለት ነው። ከዚህ አኳያ ፕሮዳክሽን ኦፍ ክሮፕ ዋቴቨር ሶ ዘመናዊነትን የሚጠቀም ነገር ብዙም የለም። አንዳንድ አግሪካልቸራል ኤሪያ ላይ አለ በስዊድኖች ነው የተጀመረ ማለት ነው። ፎር ኢንስታንስ ሃይብሪዲንግ ኦፍ ክሮፕስ ኤንድ ዩዚንግ ኦፍ ኢንሴክቲሳይድ ፔስቲሳይድ ምናምን አለ አይደለ? እሱን የመጠቀም ነገር እንደዚህ ግል ካምፓኒዎች ነው እንጂ አርሶ አደሩ በዚህ ምንም ነገር ያገኝ ሶ ፕሮዳክሽን ያን ያህል በጣም ከፍተኛ ነው ብለን ማለት እንችላለን ማለት ነው። ኢትዮጵያን ኤክስፖርት የምታደርገው ኔክስት ክላስ ላይ ያለ ሌሰን ዲስከስ እናደርጋለን ማለት ነው። ሶ the next issue concerning this is that the period was marked by federation with Eritrea. Eritrea is federated with Ethiopia in 1952. So what's going on there? The political development in Eritrea ብለን ስናይ መጽሐፋችሁ ላይ ዲቴል ተጽፏል ማለት ነው። there was different political groups were emerged in Eritrea ማለት ነው። ግልጽ ነው አይደለም? የደጋው የቆላው ዲፈረንት አይዲያ ያላቸው ናቸው። አንዳንዶቹ ከኤርትራ ኢትዮጵያ ጋር እንድትዋሃድ ይፈልጋል። አዘር ወይ ሱዳን ይፈልጋል። ሌላው ደግሞ ጣሊያን አገዛዝ እንዲቀጥል ይፈልጋል። ኢንዲፔንዳንስ ይፈልጋል ማለት ነው። ዩኤን ላይ ያቀረበች ማለት ነው። ብሪቲሽ አስተዳዳሪ ነበረች አይደል? የኤርትራ ብሪቲሽ ሚሊታሪ አድሚኒስትሬሽን ተብሎ ቢኤምዲ አስተዳዳሪ ነበር የነሱ ማለት ነው። 14 years starting from 1941 to 52 ማለት ነው። ሶ ኢሹን ወደ ዩኤን አቀረበች። ዩኤን ደግሞ 5 ሀገሮችን መርጦ ዲስከስ አደረጉ። 5 ሀገሮች ጥናት አደረጉ ማለት ነው። they recommended what shall you do concerning the issue of ኤርትራ የሚለው ማለት ነው። ሳውዝ አፍሪካ፣ ፓኪስታን፣ ጓቴማላ አይ ቲንክ ኖርዌይ ኤንድ አሉ ማለት ነው። እነዚህ 5 ሀገሮች ሁሉም ደግሞ የተለያየ ሀሳብ ነው ሪከመንድ ያደረጉት ማለት ነው። አንዳንዶቹ ብቻዋን እንድትኖር፣ ሁለተኛው ከኢትዮጵያ ጋር መዋሃድ፣ ሶስተኛው ደግሞ እንዲህ አይነት ነገር ስለሆነ finally the UN decided the issue of Eritrea to be what? Federated with Ethiopia 1952 ማለት ነው። so this was the issue. What is going on then after that ማለት ነው። ከዛ በኋላ ያለው ሁኔታ the emperor have influenced the case of Eritrea ማለት ነው። so federation የሚለው ንጉሱ ብዙም አልተቀበሉትም በሰዓቱ ማለት ነው። ስለዚህ ኢትዮጵያ ጋር በኮምፕሊት ዩኒፊኬሽን እንዲፈጠር ነው የፈለጉት ማለት ነው። so UN arranged federation ይላል። yes it is during the period ማለት ነው። so ኤርትራ አውቶኖመስ ስቴት እንድትሆን ማለት ነው። ልክ እንዳሁኑ እንደ አንድ ክልል የራሷ ባንዲራ፣ የራሷ ሬዲዮ ጣቢያ፣ ቲቪ ስቴሽን እንደው ፍላግ እንዲኖራቸው ሁሉ ይፈቅዳል ዩኤን ሪኮመንዴሽን ዩኤን ፌዴሬሽን ሎ ማለት ነው። however through time from year to year ይሄን መብታቸውን እያጡ መጡ ማለት ነው። so ኢትዮጵያ ኮንትሮልድ ዲፌንስ እንድትቀበል ምክንያቱም የከላከያና የውጭ ጉዳይ ብቻ ኤርትራ ስር እንዲሆን የተወሰነው ነው የሚላችሁ። ግልጽ ነው አይደለም? ኮንሰርኒንግ ዘ ኢሹ ኦፍ ኤርትራ ኢንተርናል ጉዳይ ግን ኤርትራ ፓርላማ ኤርትራ አስተዳዳሪ የሚወስንበት ነው ማለት ነው። ሶ ሲስተማቲካሊ ግን ይሄ ነገር እየቀረ መጣ ማለት ነው። ዋይ ቢኮዝ a notable ሸዋን man was arranged as a chairman ወደ አፈ ጉባኤ ነው አይደል? ከሸዋ ንጉሱ ሌላ አፈ ጉባኤ ሾሙ ማለት ነው። ስለዚህ ስሩ ታይም ዛ ሜምበር ኦፍ ፓርላማ ከሸዋ አካባቢ የሚሄዱ ሰዎች አሳይን እየተደረጉ ስሩ ታይም በድምጽ ብልጫ እንዲያመጡ ተደረገ ማለት ነው። ሶ they decided and they set an agenda discussion about what shall we do we have to unite with Ethiopia የሚለውን በግድ ተጠምዞ እንዲዋሃዱ የሚል ነገር ሀሳብ ማለት ነው። finally anyway the parliament decided ማለት ነው። ስለዚህ ዩኒፊኬሽን ይሻለናል ብለው ለዩኤን ቀረበ ማለት ነው። ይሄ ዩኤን ደግሞ ሲቀበል ይሄ ነገር ኦኬ ምርጫችሁ ከሆነ ዛት ሴት አክሰፕት አድርጎ አጸደቀው ማን ይሄን ሶ አይ ቲንክ 1960s ኤርትራ federated with Ethiopia ኦኬ ሶ this was the issue ማለት ነው። as a result of this the emperor make what the constitution ምን አደረገ ማለት ነው። ኢምፐረር ኃይለ ሥላሴ ዜሮ ሲቪክስ ኮርስ ላይ አለ ምን ተደረገ there was revision of Ethiopian constitution 1955 ማለት ነው። to some extent what ዲሞክራት ስታይል እንዲኖረው ማለት ነው። the Eritreans have more experience than Ethiopian concerning the political
ፊሎሶፊ ማለት ይችላል ማለት ነው። ኤክስፖዠር ቱ ፖለቲክስ ማለት ነው። ኢቭን ዘ ፎሬን ፖለቲካል ፓርቲ ማለት ነው። ኢትዮጵያ ውስጥ ያ አድቫንቴጅ አልነበረም። በንጉስ የሚመለክበት በንጉስ የሚመራበት ሀገር ስለሆነ ማለት ነው። ሶ ብሪቲሽ ፌቨር ዲዚስ ማለት ነው። ፖለቲካል እንቅስቃሴ እንዲደረግ የእንግሊዝ ሚሊተሪ አስተዳደር ኤርትራ ውስጥ ፈቅዶ ነበር ማለት ነው። ለዚህም የተነሳ ነው ማለት ነው ዘ ፎርም ፖለቲካል ፓርቲ ኤንድ ምን ለማለት ነው we have a great difference between them and ኢትዮጵያ ማለት ነው because exposure to ሊበርቲ ኢኳሊቲ ለሚለው እነሱ ሞር እንደዛ ነበሩ በዛን ጊዜ ለማለት ነው። እኛ ጋር ግን ምናልባት የዩኒቨርሲቲ ተማሪዎች የውጭ ትምህርት ያላቸው ናቸው ይሄን ነገር ስትራስ የሚያደርጉት ማለት ነው። ፌዴሬሽን ኢንድድ አኔክሴሽን so what does it mean annexated ማለት ያው ኢትዮጵያ ውስጥ ተካተተች ኤርትራ ማለት ነው። ኤርትራ is unified with ኢትዮጵያ ማለት ነው። አኔክሴሽን ማለት በእርግጥ የኃይል ግዳጅ ነገር ይመስላል እዚህ ጋር ማለት ነው። አኔክሴድ ስንል ማለት ነው ፌዴሬሽን ኢንድድ ኦኬ ዜሮዝ ዩኒፊኬሽን ማለት ነው። ዩኒፊኬሽን with ኢትዮጵያ ኤርትራ አኔክሴድ so what was the result of this effect ምን አመጣ ነው ዋናው ነገር እዚህ ጋር ኮንሲደር ማድረግ ያለባችሁ beginning of what armed struggle because there was a resistance from the Eritrean people የሚለው ነገር በጣም መታወቅ አለበት ማለት ነው። during the period study ነው why is that አንደኛ አማሪክ was made to be what an official language አማርኛ ብሔራዊ ቋንቋቸው እንዲሆን በቋንቋ በአማርኛ እንዲማሩ ኦኬ ከዛ በፊት አረበኛና ትግርኛ ቋንቋ ትግረ ቋንቋ ነበር የሚነገረው banning of the radio station አስመራ ያለው ሬዲዮ ጣቢያ እንዲዘጋ ማለት ነው። ኤርትራ ፍላግ ወርዶ ኢትዮጵያ ፍላግ እንዲደረግ ሶ ይሄ ትንሽ ፕሬሸር እና ኢንፎርስመንት መጣ ማለት ነው። ፓርላማው ላይ ያለውን ደግሞ ሚስቺት ነገራቸዋለሁ ማለት ነው። all these things angered ማለት ነው the Eritreans and led for rebellions ማለት ነው። rebel ማመጽ ማለት ነው። the rebel groups were organized themselves ሻቢያ and ጀብሃ ኦኬ ኤርትራን ፒፕል ሊበሬሽን ፍሮንት ብሎ ስታብሊሽ ተደረገ። ከዛ በኋላ 1961 ማለት ነው ይሄ ነገር የተፈጠረው። ከዛ ይቀጥላል ማለት ነው። ሌላ ታሪክ ነው እንግዲህ ከዛ በኋላ ማለት ነው። there was a war was emerged during the period of ኢምፔሪያል ስላሴ continued until the ደርግ ማለት ነው። and the other things is you know second socio economic condition ነው እንግዲህ ማለት ነው። socio economic conditions እና what was going on ኢትዮጵያ ለማለት ነው። agriculture dominant ነው ኢትዮጵያ most of the times እና yes it is አብዛኛው 1941 ጀምሮ ሳይሆን ከዛም በፊት ኢኮኖሚ ቤዝድ ኦን አግሪካልቸር peoples most of the time peasants okay their life is bounded to the soil ማለት ነው። አብዛኛው ከአፈር መግፋት ህይወት ጋር የተሰማ እንትን ያለ ነው ማለት ነው። ላይፍ ፔዛንቱ ሶ በግብርና ላይ የተሰማራ ነው አብዛኛው ህዝብ ለማለት ነው። ሎ ፕሮዳክቲቪቲ ነው ሜንሽን አድርገናል because there is no any mechanisms or techniques is implemented or planned ማለት ነው for intensification or enhancing production ማለት ነው አይደለም። ብዙ ነገሮች ዘመናዊ አሰራር or ምርጥ ዘር የምንለው ፔስቲሳይድ ኢንሴክቲሳይድ ብዙ ነገር አለ። እሱ ነገር ያው አልተሞከረም ለማለት ነው። ትራዲሽናል ሜተር ነው አብዛኛው ማለት ነው የሚመረተው አይደለም። it was traditional method of cultivation of crops during the period under study traditionally they cultivated okay by using what animal labor ማለት ነው። የእንስሳትና የጉልበት የራሱ ቤተሰቡን በመጠቀም ነው ማለት ነው። weak industry in terms of industry weak ሳንል you know light what does it mean light industry light industry ስንል በጣም ቅልል ያለ ማለት ነው። ትንንሽዬ ማለት ነው። የስኳር ኢንዱስትሪ ወንጂ ላይ ተከፍቶ ነበር በ1950ዎቹ በውጭ ካምፓኒ የዱቄት you know የብስኩት የተለያየ እንደምነው ነው። እነዚህ ላይት ኢንዱስትሪ ናቸው ማለት ነው። ያናል ሂውጅ አይደለም ብዙም ለኤክስፖርት የሚሆን አይደለም most of the time ማለት ነው። so in case of industry light ነው ማለት ነው። እሱ ትላላችሁ ዊክ የሚልም ከዛ አኳያ ነው ማለት ነው። and the next issue is that you know land tenure systems እና most of the time መሬት በጥቂቶች ብቻ ያዘ ነው ማለት ነው most of the time you know okay የተለያየ ሲስተም ኦፍ ላንድ አለ starting from the medieval period እንደምታውቁት there was trust and ጉልት ላንድ ሲስተም ነው ማለት ነው። ጉልት አድሚኒስትሬተር ነው እንደምታውቁት what does that by ጉልት it is what a feudal elite that is used for administration ማለት ነው። የፐርሰን assigned ማለት ነው to rule the rest holders ማለት ነው። የረስት ባለቤቶችን የሚያስተዳድር ነው ጉልት ምንለው ማለት ነው። ረስት ደግሞ ፋሚሊ ላንድ ነው or from clan ከጎሳም ይወረስ ነው ማለት ነው። pass from generation to generation ማለት ነው። and Gult is an administrator ማለት ነው and he was named as Bale Gult owner of the land ማለት ነው. so he have the power to administer there okay
ፔዛንቶችን የማስተዳደር ሎ ኤንድ ኦርደር ያስከብራል። ሴኪዩሪቲ ኢቨን ሂ ኦርጋናይዝድ አርሚ ወይም ኒድድ ባይ ዘ ስቴት አርሚ ኦርጋናይዝድ ያደርጋል። ዘ ኔክስት ፖይንት ወዛት ሂ ጊቭ ጀስቲስ ፍትህ ይሰጣል ለዳኛ ሆኖ በራሱ ጉልት ላይ ማለት ነው ችግር ሲኖር። ኮሌክት ትሪቢዩት ነው ዋናው። ትሪቢዩት ኢን ካይንድ ይሰበስባሉ ማለት ነው። በጉልበት አስተዋጽኦ ያደርጋሉ ፔዛንቶቹ ለነሱ። እዛ የሰርቴን አፓውንት ወይስ ትራንስፈር ፎዚ ሴንትራል ገቨርንመንት ማለት ነው የራሳቸውን ስፔር ያስቀራሉ እንደ ደሞዝ ማለት ነው። ሶ ሃው ጉል ሲስተም is used during the period study to administer this vast territory እዛም ሰፊን ኢትዮጵያን አካባቢ ለማስተዳደር ይህን ሲስተም ነበር የሚጠቀሙት ለማለት ነው። unequal distribution of land አለ ነው የሚላችሁ። so this is right because አንዳንዶቹ በጣም ሰፋፊ ጋሻ መሬት የያዙ አሉ ማለት ነው most of the time። ሌሎቹ ደግሞ በጥቅም a quarter of land አብዛኛው ደግሞ መሬት የሌለውም አለ ማለት ነው። so this was especially newly incorporated area starting from the period of ፎርሜሽን ኦፍ ሞደርን ኢትዮጵያን ኢምፓየር ዱሪንግ ዘ ፔሪድ ኦፍ ሚኒሊክ ታውቃላችሁ። ዩኒቨርሲቲ ላይ በጣም ተምራችኋል። ይሄን ብዙም ዲቴይል አላነሳም ማለት ነው። ፔዛንት ኤክስፕሎይቴሽን በጣም አስፈላጊ። ኤክስፕሎይትድ ማለት መበዝበዝ መጨቆን ማለት ነው። ፔዛንትስ ስትራይቭ ወርክ ሃርድ ማለት ነው ዴይ ኤንድ ናይት ማለት ነው ኢንክሉዲንግ ዜር ፋሚሊ ሜምበርስ ማለት ነው። ሃዌቨር ዜይ ወር ኖት ኤብል ቱ ፊድ ዘምሰልቭስ ማለት ነው። የሚያገኙት ግን ከሰሩት ውስጥ በጣም ጥቂት ነው ማለት ነው። ላይፍ ቢኬም ቬሪ ኪዮስ ማለት ነው። አስቸጋሪ የሆነ ህይወት ነው የሚመሩት ማለት ነው። ብዙ ልፋት አለባቸው፣ የሚያገኙት ትንሽ ነው። it was very contradicted የሆነ ነገር ነው ማለት ነው during the period and study. in part of southern part of Ethiopia especially peasants were reduced to what? to tenants ማለት ጭሰኛ ማለት ነው። በነበራቸው የርስት መሬታቸው ላይ ምን ሆኑ ማለት ነው? ጭሰኛ መሆን ማለት ነው። ስለዚህ ባለጉልቶች ምን ያደርጋሉ? ሲፈልጉ ያፈናቅሏቸዋል፣ ማባረር እንደፈለጉ ያደርጋሉ ማለት ነው። they have no any right ርስት ራይታቸውን አጥተዋል ማለት ነው። ልክ እንደ ሰሜኑና እንደ መካከለኛው ኢትዮጵያዊ ርስት ራይት እንዳለው እነዚህ አካባቢዎች they became displaced okay now land alienation የምንለው ነገር ይሄ ነው እኮ የመሬት ንጥቂያ ወይም ዘረፋ ወረራ የምንለው ማለት ነው። so this issue became the main political agenda of Ethiopia in this recent days okay so there was some problems were existed so we have to accept and to deny የምናደርገው አይደለም ማለት ነው። most of the time this is the point ማለት ነው led for the coming to being of peasant rebellion especially ባሌ ላይ ስናል ጌዲኦ ዲል እናደርጋለን ቀጣይ ላይ ሰብ ቶፒኩ ላይ ማለት ነው። so anyway ምን አለ ማለት ነው exploited ሆኗል ማለት ነው። okay the next is that let us see concerning social structure ምን ይመስላል ነው። ሶሻል ስትራክቸር ስናይ ማህበራዊ ሁኔታ ማለት ነው። ኖቢሊቲ ኤንድ ክለርጂ ዶሚናንት ናቸው ይላል ሂር yes it is because ህይወታቸው የተሻለ ነው። ኖቢሊቲ ማለት የገዢው መደብ ነው መካከለኛ ደረጃ ላይ ያለ። ክለርጂ የሃይማኖት አባቶች ነው ስፔሻሊ ክለርጂ ኦፍ ኢትዮጵያን ኦርቶዶክስ ቸርች because they have their own land የራሳቸው መሬት አላቸው። ከዛ ትሪቢዩት ይሰበስባሉ። አርሶ አደሩ አርሶ ለቸርች ያስረክባል ማለት ነው። so this was I think it was taxation እንደማለት ነው ለመንግስት ሬቬኒው እንደሚከፈለው ማለት ነው። ሴም ወስሩ so they enjoy their life ለማለት ነው ሲምፕሊ ማለት ነው። so ዶሚናንት ናቸው most of the time peasants አብዛኛው ህብረተሰብ ክፍል ማን ነው? ፔዛንት ነው። this was the minority ናቸው ላይኞቹ። የታችኞቹ ደግሞ peasants ማጆሪቲ ናቸው ማለት ነው። ማጆሪቲ ናቸው ማለት ነው። ኢመርጂንግ ኤጁኬትድ ክላስ አለ ደግሞ ሌላው አዲሱ ደግሞ የሶሻል ግሩፕ ተፈጥሮ ነው የሚለው during the period study ብዙ የትምህርት ዘመናዊ ትምህርቶች መስፋፋት ነገር ነበረ በኢትዮጵያ during the period study anyway በከተሞች አካባቢ ያው ትውልድ ደግሞ ምንድነው አንድ ሴክሽን ኦፍ ሶሳይቲ ኢመርጅ አድርጓል ማለት ነው። so these are educated elite ነው ማለት ነው። okay so later they challenged the regime አይደል እንደዚህ የተማሩት ህብረተሰብ ክፍሎች ናቸው እኮ መጨረሻ the beginning of the student movement ብናይ and there was opposition from the aristocrat class ብናይም they came from these groups ማለት ነው። so we'll see it ማለት ነው። okay the other things is education expansion ነው። in terms of expansion of education there was opening of high schools especially concentrated in urban areas አዲስ አበባ ላይ ነበረ ነው። ሚኒሊክ ሰከንድ was the first school አይደል። then after that ተፈሪ I think ተፈሪ schools were established okay ራስ ተፈሪ under his name ማለት ነው። then
የተለያዩ ስኩሎች ተከፍተዋል በትምህርት ቤት በየክፍለ ሀገሩ ማለት ነው። ፎር ኢንስታንስ ዜር ዋዝ ኦፕኒንግ ኦፍ ወይዘሮ ሲን ስኩል ኢን ደሴ ሶ ዘ ፈርስት and prominent school in the province of Wollo, which was established in 1929 30s, okay. In Harar Madhanalam secondary school established, and there was in different provinces ማለት ነው። however access to education በጣም ከባድ ነው ማለት ነው። most of the time high school concentrated ያደረገው አዲስ አበባ ላይ ነው ማለት ነው። ጀነራል ዊንጌት secondary school and so on ማለት ነው። and peoples have no access at all ማለት ነው። even they have to travel long journeys ማለት ነው። okay, in order to continue their education ማለት ነው። for instance from Wollo students were have forced to join high school, they have to came to Addis, okay. this is the point ማለት ነው። እና ላተር ነው ሁሉ ነገር ትምህርት እየተስፋፋ የመጣው ማለት ነው። ግሮዝ ኦፍ ስኩል አለ ማለት ነው። ቴንክስ ፎር ስዊድን ትልቅ ስራ ሰርታለች ዘመናዊ ትምህርት ኢትዮጵያ ውስጥ እንዲስፋፋ ማለት ነው። ኦኬ ባይ ኮንስትራክቲንግ a number of schools ማለት ነው። ኦኬ the Swedish there was I think like an NGO which was supported by Swedish government ማለት ነው። ጁኒየር ትምህርት ቤቶች በአብዛኛው ኢትዮጵያ ውስጥ የተገነቡት በ1958 ጀምሮ ማለት ነው። ኢሮፒያን ካሌንደር a number of schools were built ማለት ነው። they have a great contribution for the expansion of modern education. ቲቸርስ were filled from abroad ማለት ነው። ኢንዲያን ቲቸርስ ነበሩ፣ ዩሮፒያን ቲቸሮች አሉ ማለት ነው። ብዙም ኢትዮጵያ ተማሪ ስላልነበረ በዛኛው ሌሰን ተናግረናል። አሜሪካን ፒስ ኮርሶች መጥተው ያስተምሩ ነበር ማለት ነው። ሬዝ ኦፍ ኤጁኬትድ ዩዝ ቁጥሩ እየጨመረ መጣ ነው የተማሪ ኢትዮጵያዊ ማለት ነው። ሌሎችም አክሰስ እያገኙ መጡ ማለት ነው። ውጭ ትምህርት ዕድል ፖለቲካል አዌርነስ ኢንክሪዝድ ይላቸዋል። እዚህ ጋር ዋናው ነገር የተማረው ኃይል ዘይ ቻሌንጅ ዘ ሞናርኪ ዘይ ቢጋን ቱ አስክ ማለት ነው። ኦኬ ኢቨን to reason out, okay, especially university student at Addis Ababa challenge the monarchy later student movement ላይ እናያለን ማለት ነው። expansion of more education ይሄ ነገር አለው ማለት ነው። other things is that እንግዲህ ይሄን ካየን 3.2 ላይ early opposition to the imperial rule የሚለው እናያለን ማለት ነው። early opposition ስናይ most of the time የመጀመሪያው ኦፖዚሽን ቱ ዘ ኢምፐረር ነው። ኢት ቢጋን 1941 ነው የሚጀምረው። ንጉሱ መጀመሪያ ወደ ስልጣን ሪስቶር ሲደረጉ ብዙ ተቃውሞ የነበራቸው ነበሩ ማለት ነው። ስፔሻሊ ፍሮም ዘ ኤሊት ግሩፕስ ምንላቸው and the patriotic leaders ማለት ነው። because during the dark time of Ethiopia the nobility groups mostly the royal family and the king Emperor Haile Selassie left the state ነው። ስለዚህ በመከራ በችግሯ ጊዜ ኢትዮጵያን ከርተው ተተው ሄደዋል የሚል ግሩፕ ነበር ማለት ነው። እነሱ ደግሞ ውጭ ሆነን ኦርጋናይዝ እናደርግ የብሪቲሽን ገቨርንመንት ሰፖርት ስንጠይቅ ነበረ። ሌላው ደግሞ ሊግ ኦፍ ኔሽን ላይ ኢትዮጵያን ችግር አቅርበናል፣ ኢንተርናሽናል ዲፕሎማቲክ ሁኔታ እየሰራን ነበር እንጂ ኢትዮጵያን ትተን አይደለንም ያለ ነው የሚል ነገር አለ። ላተር የብሪቲሽ አርሚ መጥቶ ደግሞ ከፔትሮች ጋር አንድ ላይ ኦርጋናይዝድ ሆኖ ሊብሬሽን ሙቭመንቱ ትልቅ አስተዋጽኦ ያደረገው በእኛ ነው የሚል ነገር አለ ማለት ነው። ሶ እዚህ ጋር ሁለት ሀሳብ አለ። ሁሉም የራሱን ሀሳብ መያዝ ይችላል። የግድ ይሄ ነው ብለን ዲሳይድ የምናደርገው ነገር አለ። ሃይቨር ግን ኦፖዚሽን ነበር ማለት ነው። ስፔሻሊ ፍሮም ዘ ፔትሮት ማለት ነው። ዘ ኦፖዝድ ማለት ነው። ሪስቶሬሽን ኦፍ ዘ ሞናርኪ ማለት ነው። ያንን ብዙም አልፈለጉትም የሚል ነው። ከዛ ይጀምራል ማለት ነው። ፍሮም ዘ አሪስቶክራት ክላስ ማለት ነው። ሬዚስታንስ ዲቱ ኦፕሬሽን ነው አንደኛው። ኦፕሬሽን ስንል እንግዲህ ያው ሲስተሙ ያው አውቶክራቲክ ነው። አዝ ሪዛልት ኦፍ ዚስ ፒፕልስ ዌር ኦፕረስድ ማለት ነው። okay they are deprived of from economic system ህይወቱን ማሻሻል መቀየር የሚችላል። ሁሉም የሰው አገልጋይ ሆኖ መኖር ሁሉን ያስመረረው ማለት ነው። ፔዛንቶች ስፔሻሊ ዘሮስ ኢንፍሉዌንስ ላንድ አሊኔሽን ስፔሻሊ we have mentioned is the southern part of Ethiopia ያን ዲስከስ አድርገናል ቅድም ማለት ነው። ኢኮኖሚክ ኢንኢኳሊቲ አንዱ ትልቁ ችግር ነው ማለት ነው። ኢኮኖሚ ኢኮል ተጠቃሚነት ያለመሆን ማለት ነው በአገሪቷ ማለት ነው። so this was the main issue especially the issue of land ማለት ነው። land became a central issue for the movement of Ethiopian student movement አይደል። regional dissatisfaction አለ especially in ወሎ ላይ ስንመጣ አይሪተሮች ምን ተደርገዋል ማለት ነው። they were outcasted from their genealogy አይደል from their powers as a result of this a new person were came from Shawa and the others were assigned there. okay the same was true for different area ጎጃም ላይም ስንሄድ ራስ ኃይሉ እና ሌሎች hereditary rulers they deposed or they removed from their power
and a new person I think it was ደጃች ፀሐይ most autocratic person was signed in ጎጃም ማለት ነው። እንደውም ለፔዛንት ሪቢሊዮን ጎጃም ላይ ትልቁ ፋክተር የነበረው ይሄ ሰው ነው። ፖዚሽን አጌንስት ማለት ነው የተለያዩ ጎችን በማውጣት ኦሪጂናል ዲስሳቲስፋክሽን የምንለው ከዚህ ጋር ነው ማለት ነው። ሶ there is no unification of Ethiopia ማለት ነው። so there was hatred, dissatisfactions and there was አንገር የምንበለው ቁጣ፣ ጥሩ ስሜት አልነበረም ለንጉሱ ለማለት ነው። ከዛ ጋር ታይዞ ማለት ነው there was weak reform ነው ማለት ነው ያለው። ብዙም ሪፎርም ቢጠበቅ የለም ማለት ነው። ስፔሻሊ ለአንድ ጋር ታይዞ በጣም ሲሪየስ የሆነ ኬዝ ነው ማለት ነው። አብዛኛው ጽሰኛው በጣም ተቸግሮ ማለት ነው። ይሰው መቀለው እንኳን ምን አልቻለም። ግን ሪፎርም የለም ማለት ነው። ሶ በጥቂቶች ብቻ ያተያዘ ነበር ማለት ነው። ላንድ ኢዝ ኦኩፓይድ ባይ ማይኖሪቲስ። ስለዚህ የዛ ተጠቃሚዎቹ ትንሾች ናቸው፣ የሚሰራው ግን ብዙ ነው ማለት ነው። ሶ እንዴት ነው ሊለወጥ የሚችለው ህዝቡ? ሶ ዜሮ ዘ ክራይሲስ ዌር ኢመርጅድ ዱሪንግ ዘ ፔሪድ አንደር ስተዲ ማለት ነው። other things was እንግዲህ ከዚህ ስና የመጀመሪያ ወያኔ ሬቢሊየን ነው አገኒዛ ሬጂም የተነሱት ማለት ነው። 1943 occurred in Tigray. Okay, I think ረዳ ኃይለማርያም ረዳ I think he was the organizer of the leader of this rebellion. It was I think around the Tigray led by local leaders. Okay, again it was the imperial rule ማለት ነው። so tax assessment ነው አሰርች የታክስ ግመታ ማለት ነው። የሚከፍሉት ግብር በዛ የተነሳ የመጣባቸው ጫና ማለት ነው። so they were forced to feed the ሚሊሻን ፊድ እንዲያደርጉ ፎርስ ተደርገዋል። ያንን ደግሞ አርሚ ሰርፕረስ ለማድረግ መጥቷል። so ዜሮ ሬፕ ነበር፣ አስገድዶ መድፈር፣ የተለያዩ ነገሮች ማለት ነው። ባይዚስ the army or the militia of the emperor intensified the resistance in Tigray ማለት ነው። ትግራይ ላይ ሬዚስታንሱ በጣም አጣጥፎታል ማለት ነው። people were faced different problems. Okay, as a result of this ማለት ነው። ያን አስፈጽማለን ብለው የመጡትን የባሰ ችግሩን አባብሰውታል ለማለት ነው። ኮዝ እዚህ ጋር ተጽፎላቸዋል ማለት ነው። ምንድነው? ሄቪ ታክሴሽን አለ፣ ከፍተኛ የሆነ ታክስ ግመታ ማለት ነው እንዲከፍሉ ተደረጉ። ኮራፕሽን አለ ማለት ነው። ሎካል ሎርድ ምንድናቸው? ኮራፕትድ ናቸው ሙሱ ዘታይ ማለት ነው። በጣም በዝባዝ ጨቋኝ የነበሩ መልካም አስተዳደር ማል አድሚኒስትሬሽን ነው ማለት ነው። መልካም አስተዳደር የለም። ሉዝ ኦፍ ዋት ኦቶኖሚ ፊሊንግ አለባቸው ማለት ነው። ሉዝ ኦፍ ኦቶኖሚ እንዳልኳችሁ ንጉሱ የራሳቸውን ሎያል ሰው ነው እዛ ጋር የሚሾሙት። በዚህም የተነሳ ትግራይ አካባቢ ጥሩ ስሜት የለም ማለት ነው። ኦኬ the other things is that the army or the militia of the emperor were not able to suppress resistance ማለት ነው። okay, as a result of this by using the British Air Force ማለት ነው. bombardment of the peasants village by whom? by the peasants by the British Air Force ማለት ነው 1941 ማለት ነው 42 43 I think it was suppressed ማለት ነው። ቶታሊ አንደር ኮንትሮል ሆኖ ተያይዟ ማለት ነው። የዚህን ጉዳይ ስናይ ሙስቱ ታይም ከትግራይና ኤርትራ ጉዳይ ይለያያል። እንግሊዙም የራሳቸው ሴራ አለበት። ሙስቱ ታይም ትግራይን ከንጉሱ አኩራፊ ቅሬታ ያለው እንዲሆን አድርጎ ወደ ኤርትራ ወደ እነሱ ወደሚያስተዳድሩት ወታደራዊ አስተዳደር አለ ኤርትራ ላይ ወደዛ የትግራይን ህዝብ ዩኒፋይድ አድርገው አስመራ ላይ እንዲመራ ይፈልጋሉ ማለት ነው። ባለፈው ክላስ ዲስከስ አድርገናል ማለት ነው። ሶማሊያ ላይ ያለውን እንደዛ ለመገንጠል ነው የሚፈልጉት ኦጋዴን ማለት ነው። so there was a conspiracy of the British military rule in case of ትግራይ የሚለውን ማየት አለብን ማለት ነው። ዛት ዋጅራት የሚባል ኤሪያ ነው ላተር ቅድም ስላችሁ የነበረው ማለት ነው። ሬቢሊየን እና ሬዚስታንስ የተነሳው ማለት ነው። okay, so this was the issue. Okay, which was begun during the period under study ማለት ነው። the other thing is that let's continue. ወያኔ ሬቢሊየን opposition from the aristocrats በቀኝ ነው from the aristocrats. okay, aristocrats ላይ ስንመጣ most of the time different aristocrat group አሉ ማለት ነው። the period ማለት ነው። for instance ብላታ ታከለ ወልደ ሐዋርያት this was a prominent person ማለት ነው። that opposed the restoration of the monarchy and the next person was ቢተወደድ ነጋሽ በዛብህ መጽሐፋችሁ ላይ ዲቴል ማየት ይችላልላችሁ ማለት ነው። and there was plot in ደጃች በላይ ዘለቀ for instance በላይ ዘለቀ from ጎጃም notable person who resisted he was a patriot leader ነው። የአርበኞች መሪ ነበረ።
ፌመስ በጣም ተወዳጅና ተደናቂ የነበረ ፐርሰን ነው። ሂ ሃ ኮንትሪቢዩትድ ኤ ግሬት ፎር ዘ ሊበሬሽን ኦፍ ኢትዮጵያ ፍሮም ዘ ኢታሊያን ፋሺስት ሩል አይደል እንዴ። ሃይቨር አፍተር ሊበሬሽን ግን የሰጠው ማዕረግ ምንድነው? ደጃች ነው። ማይነር የአንዲት ወረዳ ዲስትሪክት አስተዳዳሪ እንዲሆን ነው። አይ ቲንክ ቢቸና ኦር ሰምቲንግ እዛ አካባቢ ላይ ማለት ነው። ሌሎቹ ደግሞ ከጣሊያን ጋር ሲተባበሩ የነበሩ ባንዳዎች ደግሞ ደብረ ማርቆስ ላይ ጠቅላይ ግዛት አስተዳዳሪ ሆኖ የተሾሙበት ነው ማለት ነው። ስለዚህ ትልቅ የሆነ ቅሬታ ፈጥሯ ማለት ነው። ዜሮ ሬዚስታንስ ማለት ነው። ስለዚህ ችግሩ ከመፈታት ይልቅ ወደ ሬቢሊዮን ነው የተካሄደው ማለት ነው። ሶ ዜሮ ዘ ዋርስ ብሮክ አውት ቢትዊን በላይ ዘለቀ ኤንድ ሂዝ ብራዘርስ ኦኬ እጅጉ ዘለቀ ኤንድ ዘይ ፎት ፎር ሶ ሜኒ ታይምስ ማለት ነው። አዝ ሪዛልት ኦፍ ዚስ ኮምፕሊት ሬዚስታንስ ፍሮም ጎጃም ነበር ማለት ነው። ፋይናሊ ሂ ዋዝ ኢን ፕሪዝን ከእስር የማምለጥ ነገር ነበር። ከዛ ተገኝቶ ወደ ስቅላት ፍርድ ተብሎ የተሰቀለበት ነው ማለት ነው። ሶ ይሄ ትልቅ የሆነ አንዱ የአሪስቶክራት ግሩፕ ነው ዛትስ ኦፖዝ ዘ ኢምፐረር። ዘ ኔክስት ዋን ዋዝ ዩ ኖ ቢተወደድ ነጋሽ በዛብህ he plotted a number of times ማለት ነው against whom the emperor especially in 1951 he had a conspiracy aimed at assassinating himself okay emperor ኃይለ ሥላሴ ንጉሱን ለመግደል ትልቅ የሆነ ፕሎት አድርጎ ነበር ነው የሚለው and established a republic ለማቋቋም ነው under whom ራስ ምሩ ሊደርሺፕ ነው ራስ ምሩ እንደዚህ አይነት ፕላን ነበራቸው ማለት ነው። however it was discovered ማለት ነው ራስ ምሩ was not willing involved in the plot. however a corruption sorry the conspiration is you know discovered ማይናሊ ያው እርምጃ ተወስዶባቸዋል ማለት ነው። ታይም አንዳንዶች የታሰሩ አለ በቅጣት የሚተለቀቁ አሉ ማለት ነው። so this was the issue ማለት ነው። the other thing is that you know ብላታ ታከለ ወልደ ሐዋርያት a number of times ነው ሪስቶሬሽኑ ያልደገፈ ሰው ነው። ብዙ ጊዜ ፕሎት ያደረገ ነው ማለት ነው። ስፔሻሊ ታስሮም የተለቀቀ እንደገና አሁን መልሶ ፕሎት ያደረገ ማለት ነው to assassinate even the emperor ማለት ነው። he was a prominent and a famous person ማለት ነው during the period of the struggle against the fascist Italian within these 5 years አይደለም እንዴ። ግን ከዛ በኋላ ንጉሱ መተከላቸው ቦታው ላይ ብዙም አላስደሰተው ማለት ነው። because ኢትዮጵያን ከርተው እንደሄዱ አድርጎ ነው ኮንሲደር ያደረገው ኃይለ ሥላሴን ኢምፐረር ኃይለ ሥላሴን። finally his conspiracy was you know he made several plots ማለት ነው against the emperor. finally it was discovered and ታከለ was killed okay in a shoot ማለት ነው with the police okay in his house November 1969 ላይ ታከለ ብላታ ታከለ ወልደ ሐዋርያት you know በጣም ፕሮሚነንት ነው የሆነ ሰው ነበር። በነገራችን ላይ ኢትዮጵያ ትልቅ ነገር መስራት የሚችል ሰው ግድም ደግሞ ነግራቸዋለሁ ነጋሽ በዛብህ and so on okay እነዚህ አሪስቶክራት ክላስ ብለንላቸዋል ማለት ነው። ምንድነው እንግዲህ ሪጂናል ኖብልስ ናቸው okay ሬዚስተር ሴንትራላይዜሽን ሎስ ኦፍ ትራዲሽናል ፓወር በማጣታቸው የተነሱ አሉ ሬዚስት አድርገው ማለት ነው። ኮንፍሊክት ዊዝ ኢምፐረር አሁን ሜንሽን ያደረኩት ዋናው ኬዙ ማለት ነው። ኤግዛምፕል ሬዚስታንስ ኢን ፕሮቪንስስ ማለት ነው። ሶ ፕሮቪንስ ላይ ትልቅ የሆነ አሪስቶክራት ክላስ ሬዚስታንስ ነበር። እነዚህ አርሊ ሬዚስታንስ ነው የምንለው ማለት ነው። ላይክ ዛት ኦፍ ዘ ወያኔ ሬዚስታንስ ኦኬ። ፔዛንት ሬዚስታንስ የሚለው እንግዲህ ኔክስት ክላስ እናያለን ማለት ነው። ሶ እንዳይበዛና እንዳይሰለቻችሁ እዚህ ላይ እናቆማለን ማለት ነው። Thank you for watching and following my lessons. If you like this lesson, subscribe the channel, like and share for the others. Even put your comment in the comment section box, okay? I will react to your comment. ምን ማለት ነው? ሰብስክራይብ አድርጉ፣ ቻናሉን አሳድጉ። ኔክስት ደግሞ ሌሎችም ሼር አድርጉ፣ ላይክ አድርጉ። ኮመንት ሀሳብ ካለ አስተያየት ስጡ ኮመንት ቦክስ ላይ ማለት ነው። ለዛ ለኮመንታችሁ መልስ ሰጣለሁ ማለት ነው። ሪአክት አድርጉ። ሶ የሚሻሻል ነገር ካለ ወይም ጥሩም ነገር ካለ ሶ you can put something or write there, okay? Thank you for watching. Have a nice time till the next video ማለት ነው። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። ባይ ባይ።